ሰዎች ሲሰሩ አትስራና አዞሩብኝ በል ስትዞሩ ዋልና። ጠንካራ ሰው ሁኑ ማለት አትውደቅ ማለት አይደለም፣ ወድቆ መነሳትንም ተማር ማለት እንጂ። ዝም በል ማለት አትናገር ማለት አይደለም፣ ሌሎች ሲናገሩም እድል ስጥ ማለት እንጂ። አትብላ ማለት ሆዳም ነህ ማለት አይደለም። ሰላም ጤና ይስጥልኝ ውድና የተከበራችሁ የተንቢቱ ተመልካቾቼ በሙሉ ሰላማችሁ ብዝት ይበልልኝ። ዛሬም አንድ አዲስ ነገር ይዤላችሁ መጥቻለሁ። ባለፈ የምትጠይቁ ልጆች አላችሁ ፖስት ያደረኩት እዚሁ የቡታጀራ ነዋሪ የሆነ ሰው ልጆቹ በሚዲያ አይተውት ለአባታቸው ነግረው ወዲያው ተደራድሮ 2 ቀን ሳይፈጅበት ነው በእጁ ያስገባው። ዛሬም ደግሞ ቆንጆ ነገር ይዤላችሁ መጥቻለሁኝ። እዚሁ ዘመናዊ መንደር ወይም ዘመናዊ ሰፈር ስሙ ዋልታ ይባላል። ለቡታጀራ ሰው ዋልታ ትልቁ ቦታ ሲሆን ሌላ ሀገር ያላችሁ ከሌላ ቦታ ያላችሁ ሰዎች ደግሞ ዋልታ የሚለውን ሰርች አድርጋችሁ ዋልታ መንደርን ማየት ትችላላችሁ። እንዴት ገራሚ የሆኑ ቤቶች እንዳሉ አትጠይቁኝ። ዲያስፖራ ዋልታ። ስለዚህ 500 ካሬ ላይ ያለ አንድ ቤት ይዤላችሁ መጥቻለሁኝ ማለት ነው። ታዲያ ቦታው ላይ የግል ትምህርት ቤት፣ የግል ሆስፒታል፣ የተለያዩ ነገሮች መክፈት የምታስቡ ካላችሁ በዙሪያው 3 መንገድ አለው። መንገዱም ታዲያ ጥቁር አስፋልት ሳይሆን ኮብልስቶን ነው። ኮብልስቶን የሰፈር መሄጃ ኮብልስቶን ነው የተነጠፈው። አንደኛው ኮብልስቶን ይሄው በመታዩት መንደር ወደዚህ በሚያስኬደው ይሄውላችሁ፣ ይሄ አንዱ ኮብልስቶን ነው። ከዛ በኋላ ደግሞ ሲቀጥል አንደኛው ኮብልስቶን በዚህ በኩል ነው ማለት ነው። ይሄው ወደዚህ የሚያስኬደው መንገድ ነው ማለት ነው። አንዱ ኮብልስቶን ደግሞ እዚሁ ከዱኩማን አስፋልት ጥቁር አስፋልትን የያዘ የዱኩማን አስፋልት መግቢያ እንደምትመለከቱት ይሄ ይመስላል ማለት ነው። ይሄ ይታያችኋል። እንግዲያውስ 50 ሜትር አይሆንም ከአስፋልቱ ገባ ብሎ ያለ ቦታ ነው። እንደምታዩት አስፋልቱ ያውና የዱኩማን ወይም ቴክኒክ ትምህርት ቤት መሄጃ አስፋልት ነው ማለት ነው። ጥቁር ሬንጅ አስፋልት። ከዛ ባሻገር ደግሞ አዲስ አበባ የሚወስደው አስፋልትም እንደዛው። ይሄ ደግሞ 10 ሜትር 15 ሜትር የማትሆናት ማለት ነው አስፋልቷ። ይሄውና ወደዚህ ቀረብ በልልኝ። እንግዲህ አስፋልቱ ያውና ማለት ነው። ይሄ ወደ አዲስ አበባ ከቡታጀራ የሚወስደው አስፋልት ነው ማለት ነው። ይሄ ይመስላል። ስለዚህ ከሁለት አስፋልትን የያዘ 3 ኮብልስቶን የመንደር መግቢያዎችን የያዘ ለወፍጮ ቤት፣ ለግል ትምህርት ቤት፣ ለግል ሆስፒታል፣ ለተለያዩ ነገሮችን ማዋል የምትፈልጉ ሰዎች ካላችሁ በቂ የሆነ ነገር ስለሆነ በምትፈልጉት አይነት ዲዛይን በምትፈልጉት አይነት ሰርታችሁ ማሳየት ትችላላችሁ ማለት ነው። እኔ ያልሆነ ነገር በራሴ ሶሻል ሚዲያ ይዤላችሁ አልቀርብም። ነገር ግን ገባበሉና አላሳያችሁ። እንግዲህ ይሄ ይመስላል ማለት ነው። ይግቡ። ኦኬ፣ ይሄ ይመስላል ማለት ነው። ያው እዚች ጋር በመታዩት መልኩ ናግባና ዛጋ ያዘኝ። ይሄውና ቤቱ ቤቱ በፈለጋችሁት እንትን ማፍረስም መቀየርም ትችላላችሁ ማለት ነው። እና ይሄ ይመስላል ማለት ነው። ነገር ግን ይሄንን የምትፈልገው ልጅ አለች። ምናልባት ደግሞ 500 ስለሆነ 250 አካፈላለው የምትሉ ካላችሁ በገንዘቡ ከተስማማችሁ ቆንጆ ዋልታ ወይም ዘመናዊ ሰፈር የሆነ ዘመናዊ ቤት እሰራለሁ የምትሉ ካላችሁ በእንደዚህ አይነት ሞዴል መስራቱ አቅም ያላችሁ ካላችሁ ይሄ የአንድ ሰው ቢሆን ይሄ መግዛት ትችላላችሁ ማለት ነው። ይሄ ሰው አለው ልላችሁ ነው። ነገር ግን ሙሉውን ነው መፈልገው ካላችሁ ከባለቤቱ ጋር ተስማሙና ሙሉውን ወስዳችሁ አንድ ተለቅ ያለ ፕሮጀክት ብትሰሩበት እኔ ደስ ይለኛል። እኔ መጠሪያ ቢኖረኝ ደስ ይለኛል። ምንድነው ይሄ በለምለም አይቼ ነው የገዛሁት፣ ይሄ በለምለም ሶሻል ሚዲያ ነው የሚለው ነገር እኔ በጣም ነው የምወደው። እውነት ለመናገር ጥሩ ነገር መስራት በዘመን እያለው። ስለዚህ ይሄ ዘመናዊ ሰፈር ወይም ዋልታ በሚባል ሰፈር ይሄንን የምትገዙ ሰዎች ይሄንን መስራት የምትፈልጉ ሰዎች ካላችሁ ይሄው ይዤላችሁ ቀርብ ያለው ማለት ነው።
መኖሪያ ቤት ብትፈልጉ ይሄው ግማሹን አለ፣ ግማሹ የሚገዛ ሰው ሪል ዛሬም ነገም የሚገዛ ሰው አለ፣ ግማሹን መግዛት ትችላላችሁ። ስምምነት ነው። አይ ሙሉውን ነው የምፈልገው 500ም እኔ ለትምህርት ቤት ለሆስፒታል ወይም ሰፊ ጂ ፕላስ ሰርቼ ሰፊ ግቢ ሰፊ መኪና ማቆሚያ ለናቴ ለቤተሰብ መሰብሰቢያ ነው የምፈልገው ብላችሁ የምታስቡ ልጆች ካላችሁ ግን ይሄንን ያዙት፣ ግድ የላችሁም። ወርቅ እንደገዛችሁ ቁጠሩት። እኔ እውነቴን ነው የምላችሁ፣ ገንዘብ ቢኖረኝ ይሄንን ገዝቼ እናት አባቴን ይሄ ሰፊ ቦታ ላይ ቆንጆ ጂ ፕላስ ቤት ሰርቼ ቆንጆ ሳር ቤት ሰርቼ የመኪና አንድ 3 መኪና ማቆሚያ ሰርቼ ግቢውን በግንባታ አሳምሬው ወይኔ እንዴት ነው ማረከው የሌለው ሰው ሲመኝ ያድራል። ምኞት ግን የሚከለከል ቢሆን ጉድ ፈልቶ ነበረ። ለማንኛውም ምኞት አይከለከልም። ስለዚህ ይሄን ይመስላል ማለት ነው። ቆንጆ ዘመናዊ ሰፈር ነው። ዋልታ ይባላል። ሰርች አድርጋችሁ ጎግል ላይ ማየት ትችላላችሁ። ዋልታ ዲያስፖራ ምን እንደሚመስል ዘመናዊ ጂ ፕላስ ነው የሚሰሩት አብዛኛው ማለት ነው። ተመሳሳይ ኑሮ የሚኖር ሰው ነው። ሶ ይሄንንም ደግሞ ያው ያንን መስራት ስለሚከብድ የከበደው ሰው ነው ማለት ነው። እና ነገ ከነገ ወዳ ሳትሉ በእጃችሁ አስገቡት። ይሄ ነው ምላችሁ፣ ጨርሱት። ስልክ ቁጥር ከታች አስቀምጥላችኋለሁ፣ ደውሉ። ነገ ከነገ ወዳ ሳትሉ 3 የኮብልስቶን መንገድን የያዘ 2 የጥቁር አስፓልትን ያቀፈ በ25 ሜትር እና በ15 ሜትር በ20 ሜትር ርቀት ላይ የምትገኝ ነው ማለት ነው። የሚገርም ነው። እስኪና እዚህ ጋር ሆነክ እንኳን አስፓልቱን ያውን ታክሲ ያና ነው ሰውና እስኪ ታክሲ እንኳን አሁን ታክሲ የምትፈልጉ ልጆች ካላችሁ እያያችሁት ነው። ታክሲ ይሄው ታያችኋል አይደል? ታክሲ የሚገርም ነው። በቃ ይሄው አስፓልቱ ላይ ነው የቆመው። አሁን እዩት። ከዚህ ትወጣላችሁ ከግቢያችሁ፣ ይሄ ታክሲው ነው ማለት ነው። አስፓልት ነው ይሄ ታክሲ። አዋሳ መሄጃ፣ ሻሸመኔ መሄጃ፣ ዝዋይ መሄጃ አስፓልቱ ማለት ነው። ቆሼ ኢንሴኖ ከተማ መሄጃ አስፓልት ትልቁ አውራ አስፓልት ነው። የአዲስ አበባ አስፓልታችን ደግሞ በዚህ በኩል ይገኛል ማለት ነው። እና እዚህ ጋር ያው የቦይ ጉርጓድ አለ። ያለቀለት ነገር ነው። ፊኒሺንጉን ምናም ጥርት ተደርጎ የተሰራ ነው። ይሄ የውሃ ቦይ የተሰራለት ይሄ እንደምታዩት የውሃ ቦይ ነው ማለት ነው። ስለዚህ ከናንተ የሚጠበቀው ሄለው ሰላም ጤና ይስጥልኝ ብላችሁ ያለውን ነገር ከባለቤቱ ጋር ተወያይታችሁ ጨርሱት። ነገ ከነገ ወዳ ሳትሉ እና ይሄን ይመስላል ማለት ነው። እኔ ግን በቃ ለፋሚሊ ነበር የተመኘሁት ትልቅ ቤት ሰርቼ ምናምን። ያ ሰው እንዳሰበው አይሆንም መቼም። እንግዲህ እግዚአብሔር ያውቃል። እንወዳችኋለን ባይ